ቦንጆር ኮሞንት አሊቡ እንዴት ናችሁ? እኔ ደህና ነኝ። ዛሬ ከኔ ጋር ፈረንሳይኛ አብረን እንማራለን። መጀመሪያ የምንማረው ቦንጆር የሚለውን ቃል ነው። እስቲ አብረን በለው። ቦንጆር ጉድ ዴይ ማለት ነው። ይህ እንደምንጠቀመው ፀሐይ ወጥቶ እስከሚገባ ድረስ ሰላም ነው ለማለት ነው። መልካም ቀን ማለት ነው። መልካም ቀን ስንል ቦንጆር እንላለን። ከዛ ደግሞ ከሰዓት ላይ ፀሐይ ልትገባ ስትል ካለበት ሰዓት ጀምሮ የምንጠቀመው ቦንሷር። ቦ ማለት ጉድ ነው። ሷር ማለት ኢቭኒንግ ነው። ጉድ ኢቭኒንግ እንላለን። ከዛ በኋላ ቦንጆር ሀይ ካላችሁ በኋላ ምንድን ነው የምትሉት? እንዴት ነህ ደህና ነህ እንላለን። እሱን ደግሞ ሳቫ እንላለን። አብረን በለው። ሳቫ። ሳቫ ማለት ኢትስ ጎይንግ ማለት ነው በእንግሊዝኛው። በአማርኛው ደግሞ ነገሩ እየሄደ ነው፣ እንዴት እየሄደልህ ነው፣ ደህና ነህ እንደማለት ነው። ፈረንሳዮች ሳቫ የሚለውን ቃል ሰላም ነው ለማለት ይጠቀሙበታል። መልሰው ደግሞ ሳቫ ብለው ደግሞ እኔ ደህና ነኝ ለማለት ይጠቀሙበታል። ራሱን ቃል ሳይቀይሩት ማለት ነው። ሳቫ ካላችሁ ሳቫ ብላችሁ መመለስ ትችላላችሁ። ወይም ደግሞ ሳቫ ቢያን ብላችሁ መመለስ ትችላላችሁ። አብረን እንበል። ሳቫ ቢያን። አም ዌል ዌል እንደማለት ትንሽ ደግሞ የተሻለ ወይም አሪፍ ቀን አሳልፍ ያለው ለማለት እንጠቀምበታለን ማለት ነው። ሳቫ ስትባሉ ሳቫ ቢያን ትላላችሁ። ከዛስ ስማችሁን ማስተዋወቅ ፈለጋችሁ። ስማችሁን ሳስተዋውቁ ዠ ማፔል አብረን በለው። ዠ ማፔል። ለምሳሌ እኔ ዠ ማፔል አማኑኤል ማለት እችላለሁ። ስሜ አማኑኤል ነው እያልኩኝ ነው። ከዛ ያንተስ ወይም ያንቺስ ብለን መጠየቅ ከፈለግን ኤ ቩ ማለት እንችላለን። አብረን እንበለው። ኤ ቩ ምን ማለት ነው? ኤን ዩ ማለት ነው። ከዛ እሱም ወይም እሷም ስሟን ይነግሯችኋል እናንተ ማለት ነው። ከዛ በኋላ ስማችሁን ካስተዋወቃችሁ በኋላ ናይስ ቱ ሚት ዩ ለማለት ከፈለጋችሁ ኦሾንቴ ትላላችሁ። አብረን እንበለው። ኦሾንቴ። ናይስ ቱ ሚት ዩ አላችሁ። ከዛ በኋላ መሄድ ፈለጋችሁ። ስለዚህ ምን ትላላችሁ? አንቲል ዊ ሲ ኢች አዘር አጌን ወይም ደግሞ እስከምንገናኝ መልሰን እስከምንተያይ ድረስ ለማለት ኦሬቯር ይላሉ። በእነሱ ልምድ ቻው እንደማለት ነው። ቻው ባባይ ሰላም ሁን እንደምንለው እነሱ የሚጠቀሙት ኦቫ ወይም ኦሬቯር ነው። አብረን ስንለው ኦሬቯር። ስለዚህ ኦቫ ካላችሁ በኋላ ቻው ትባባላላችሁ ማለት ነው። ለዛሬ ይሄ ቪዲዮ ይበቃናል። ከተመቻችሁ ላይክ አድርጉ። ከዛ ደግሞ የሚቀጥለውን ፓርት ማየት ከፈለጋችሁ ደግሞ ሰብስክራይብ አድርጉ። የዛሬ አሳይመንታችሁ የሚሆነው ኮመንት ላይ ትገቡና ዠ ማፔል ብላችሁ ስማችሁን ትናገራላችሁ። አንቲል ዊ ሲ ኢች አዘር አጌን ኦፓ